ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። የኑሲሳይ ነኝ ከቤይሩት ሊባኖስ። ዛሬ እንግዲህ መጥቻለሁ። ለየት ባለ አምሮት ለእንጀራ የተደረገ መስዋዕትነት ታያላችሁ ማለት ነው። ይዤላችሁ የመጣሁት እንጀራ አማረኝ አማረኝ አማረኝ፣ እንጀራ አማረኝ፣ በቃ እንጀራ አማረኝ ብላችሁ በቃ ልገልጽላችሁ አልችልም። ስሜቱን ያማራችሁ ካላችሁ ታውቁታላችሁ ማለት ነው። በየቲክቶኩ በየፌስቡኩ በየዩቲዩብ ስገባ እንጀራ ቦታ ያለው እኔ ደግሞ በቃ በዛብኝ አልኳችሁ አምሮቱ። ስለዚህ ለምንድን ነው ሄጄ ገዝቼ ወጥ ሰርቼ የማልበላው የሚል ሀሳብ መጣልኝ። ስለዚህ አሁን አብረን ሄድን እንጀራችንን እንገዛለን ማለት ነው። ዝናብ እየዘነበ ነው፣ እኛ ጋር ዝናብ ነው፣ ይበርዳል ማለት ነው። እንደምታዩ ጃኬቴን እንደዚህ በቃ ተውኛል። የበረዶ ሰው ሆኛለሁ ማለት ነው። በረዶ የሚለበሰው አለባበስ ነው የለበስኩት። ጃኬታችን አድርገናል። እንግዲህ ዝናቡ ትንሽ የሚዘንበው ዝናብ የለም። ይህ ምንድን ነበር የሚባለው? ያካፋ ነው ያለው። መንገድ ላይ እንዳይዘን እየፈራለሁ። እንግዲህ ከያዘንም ያዘን ነው። እንጀራ ለመብላት አይደለም የወጣሁትም ከሀገርም እንጀራ ለመብላት ስለሆነ እሰደዳለሁ። መስዋዕትነቱ ከፍዬ እንጀራዬን ገዝቼ እመጣለሁ ማለት ነው። እና ሰዓታችሁን አሰጡኝም። 5 ደቂቃ ከኔ ጋር እንቆያለን። ወዴት እንሄዳለን? ወደ ሱፐር ማርኬት ሄደን እንጀራችንን ገዝተን እንመጣለን። ላይክ ማድረጋችሁን እንዳረሱ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ እሺ ቤተሰቦች። አሁን ወዴት እንሄዳለን? ወደ ሱፐር ማርኬት። አብረን መንገዳችንን እንቀጥላለን። ከኔ ጋር ተጓዙ ለጥቂት ደቂቃ። አልቸገር ነው አሁን ማለት ነው። አልኩኝ በቃ መኪና ልሻገር ነው እየተጓዘች መኪና ልሻገር ነው። እዛ ከቆምኩ መኪና ልሻገር አላሳልፍ ብሎኝ ነው። እቺ መንገድ መቼስ ታውቋታላችሁ። ደመና ነው በቃ ደመና ስንሳል ነው። እንግዲህ እንሄዳለን፣ እንጀራችንን እንገዛለን። እንግዲህ ዳገት ነው እንጀራችንን ሄደን እንገዛለን። ዳገት ነው በጣም ሄደን እንጀራችንን እንገዛለን። ዳገት ነው በጣም እና መኪና ባስ ባገኘ ደስ ይለኛል። ጠብቁኝ ሻብረን ደረጃ እየወጣ ነው። የሁላ መስዋዕትነት ለመግዛት ነው። በዛ ላይ ላስቲክ ረሳው። ቆሻሻ አልኩኝ እንትን ረሳው። ላስቲክ ትልቅ ከረጢት ይዛለሁ እና እሱን ረስቼ መጣሁ። ሲያናድድ። እዛ ከኢትዮጵያ ፀጉር ቤት አለ። ምን ይሻላል? ምን አለብኝ ባሪያ ታከዘበት ወቶኛ ካለ ይላል። አዛ ኬክ አለ። አሜዚንግ ኬክ አለ። እዛ ፈልግ ነበር። ሌላ ቀን እንዴት እዛ ጋር መሄድ እችላለሁ ታዲያ? በዚህ ጋር ወርጄ ያላ እንደ መኪና የሚያስፈራ ምንም ቅድም በተሻገርኩ ኖሮ ምንም የለም ነበር። ያበሳች ዘመናች ማለት ሄጄ እባክሽ ተመላጨቃች። አያችሁ ሲያሳዝኑ። ሶሪ ያርሳል እንግዲህ በዝናቡ ቪዲዮ እየቀረጸ በዝናቡ እግዚአብሔር ይሄን እየበዛ ነው። ያምቻለሁ ስገባ አልቀረጽኩላችሁም። ምንም ማድረግ አልቻልኩኝም። ይቅርታ በለው ቤተሰብ አንድ 2 3 4 5
አሁን ደግሞ ሌላ ቦታ እንጀራ ገዝቻለሁ። 5 እንጀራ ገዝቻለሁ። እየጓጓንበትን ገዝተናል። እዚህ ጋር ምን ትፈልጋለች? ይሄ ሰፈር ሳያችሁ መጠጥ በሙሉ በቃ ፕራይሱ በጣም ርካሽ ነው። መጠጥ ተው የመጠጥ ነገር ርካሽ። እስቲ ቶስት እንገዛለን። ሌላ አይነት ቶስት ምን ነበረ? በጣም ትንሽ እንጀራ ነበረ። በስመ አብ ቆያ። አሁን ወደ ዋናው ነገር ቦታ ይወጣ ነው። ፎቅ ላይ ለተንዲ لو شاي أردي فلتي التين ولا زميل لو شوميو أنت اللي مو سالسون أمين على سرقة من دي دفع የዘይት ዋጋ ኢትዮጵያ ስንት ነች? ላላላ ወይኔ ሙዚቃው ገባ። ወይን ዶግ ወይን አክል كلب فوق زي بتتكلم يسمع له ማለት ኦኬ ስማ እናንተ ምን የሚያክል ተከራክረን ወደ ከንዲ ገዝተንላታል። ምንም የምፈልገው ይሄ እስኪ ሞጫው ልታችሁ እዚህ ጋር ልብስ ምናምን አሁን እዚህ ጋር የሚገዛል ልብስ አንተ ሞጫ ጠፋ። የታ ሞጫ ጠፋ? ቤት ጋር ነው የመጣሁት። ከዚህ ጋር ካቻፕን እንግዲህ ይሄንን ላቃ ነው የገዛነው። አረ እንዳደርግ እንጀራዬን አንስቶት እንደምን ጎበዞች አለክብኝ።
ቤተሰብ እንግዲህ እንጀራችንን ገዝተን ቤታችን ገብተናል። ገብቼ በጣም በስመ አብ ቆይቻለሁ። ወደ ቤት ራሱ ከገባው ዝናብ ነበረ፣ ስላልተመቸኝ ነው። ባትሪ በቃ ዘጋቢ ማለት ነው። እና ለእናንተ ላሳያችሁ አልቻልኩኝም። ነገር ግን እንጀራዬን ገዛው። ከዛ እዚህ ጋር ደግሞ ከትናንት ወዲያ እየሰራው ከትናንት ወዲያ ምስሩን ከትናንት ወዲያ ድንቹን ትናንትና እየሰራሁት ወጥ ነበረ። ላይቭ ላይ እያወራው ነበረ እና ይህንን ይመስላል። ከዛ በኋላ የምወደውን የናፈቀኝ ምግብ እዩልኝ ልበላ ነው። በቃ እንጀራ ገዛሁኝ፣ ወጤን በቃ እንትን አልኩኝ፣ ልበላ ነው። እና ሁላችሁም የማዳም ቅመሞች እንደዚህ እየሰራችሁ ብሉ። በክብዝ እንጀራ ብታጡም በክብዝ ከተመቻችሁ ሰርታችሁ ብሉ እና በጣም ነው የማመሰግነው። ላይክ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁ እና ላይክ አድርጉ። እሺ፣ አመሰግናለሁ ቤተሰቦቼ ከኔ ጋር ሁሌ ስለሆናችሁ። ቴንክ ሶ ማች። በሌላ ቪዲዮ እከሰታለሁ ማለት ነው።